ሰላም ሰላም ኦርቶዶክሳውያን ቤተሰቦቼ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀት በሰላም አደረሳችሁ። እንግዲህ በዚህ ወቅት የዲያብሎስ የግብር ልጆችና የዛር ወላጆች የሚያስለፈልፋቸው የሚያስጨንቃቸው ከልክ በላይ የሚያስጓራቸው ጊዜ ነው። ምክንያቱም የእግዚአብሔር ቅዱስ ታቦት ከቤተ መቅደሱ ከቤተ ክርስቲያን ተነስቶ ወደ ወንዞች ዳር ወደ ማደሪያው ስፍራ ሲሄድ ከተማውን እየባረከ የእግዚአብሔር ታቦት የእግዚአብሔር መስቀል የክርስቶስ መስቀል ከተማውን እየባረከ ሕዝቡን እየባረከ በሚሄድበት ጊዜ የመስቀል ጠላት የታቦት ጠላት የእግዚአብሔር መንፈስ ቅዱስ ተቃራኒ የሆነ መንፈስ የሚጨነቅበት ሰዓት በመሆኑ ብዙዎች የዲያብሎስ ልጆች የሚያጓሩበት ሰዓት ነው። ከዚያም አልፎ የሚሳደቡበትም ሰዓት ነው። እንግዲህ በመጽሐፍ ቅዱስ በራእይ መጽሐፍ ላይ እነሆ ስሙንና ማደሪያውን ሊሳደብ አፉን ከፈተ ይላል። ስሙንና ማደሪያውን ሊሳደብ አፉን ከፈተ ሲል አንድም ስሙ ማለት ራሱ እግዚአብሔር ኢየሱስ ክርስቶስ ሲሆን ማደሪያው ደግሞ የመጀመሪያዋ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግለ ማርያም ማህፀኗን ከተማ አድርጎ 9 ወር ከ5 ቀን ያደረባት የከተመባት እመቤታችን ናት። ከዚያ ባለፈ ደግሞ ታቦቱ የእግዚአብሔር ማደሪያ ነው። ቆሮንቶስ መልእክት ላይ እነሆ የእግዚአብሔርን ታቦት በጣዖት ቤት የሚያኖር ማን ነው ይለዋል። የታቦትን ታላቅነትና ክብር በአዲስ ኪዳን ቅዱስ ጳውሎስ ሲገልጽ ወይም ደግሞ ሲመሰክር ማለት ነው። ከዚያ ባለፈ ደግሞ የእግዚአብሔር ማደሪያ የተባሉት ቅዱሳን ናቸው። እግዚአብሔር ያከበራቸው ለእግዚአብሔር ክብር የኖሩ ለእግዚአብሔር የተገዙ በእግዚአብሔር ቅዱስ መንገድ የሚጓዙ ቅዱሳን የእግዚአብሔር ማደሪያዎች ናቸው። እንግዲህ ይሄ ቅዱስ የእግዚአብሔር መንፈስ ከሚያስጓራቸውና ከሚያስለፈልፋቸው መካከል አንዱ የዲያብሎስ ጭፍራ ትዝታው ነው። ትዝታው ሳሙኤል። እስኪ ይህንን ቪዲዮ አንዴ ተመልክተን እንምጣ። ግን ስንት ዓመት ተሸከምክ ታቦት? 6 ዓመት የተሸከምከው? በቋሚነት ማለት ቄስ ስትሆንና አንድ ቦታ በተለይ ስትሰራ መሸከም አለ። እኔ እንደውም ማረሳው ቀድሼ አስተምሬ ቄሶች የሆነ ስራ ምናምን ሲኖርባቸው ይሄዳሉ። እንደውም በዚህ አጋጣሚ አንዱን አስቂኝ ነገር ብነግር እየቀደስን አንዳንዴ አሁን እዚህ የተለመደው 5 ቄስ ወይ 10 ቄስ ታያለ አንድ ቦታ ላይ አንድ ደብር እና በዋናነት 2 ቄስና 3 ዲያቆን ነው በሚሽን የሚቀድሱት ማለት ነው። እና አሜሪካ ግን እጥረት ስላለ አንድ ቄስ ለብቻው ሊቀድስ ይችላል። ለብቻው የ2 ሰዓት ቅዳሴ ትንሽ አጠር እናረገውና 30 እናረጋለን። አንዴ እንደውም በማሳጠር ተከስሻለሁ። ቅዳሴ በማሳጠር አሳጠረን እና ያን ሁሉ 2 ሰዓት ለብቻዬ እንዴት ልበል ብዬ ምረት አድርገውልኝ ነው የቀጠልኩት። እና እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት ነው። ይቅርታ ብሎኛል ሄደን ሰውየው ይታወቃል በጣም እና ልብሱን አውልቆ ጠርቷል በልጨርሰው ብሎኝ ሄደ። ያን ሁሉ ቅዳሴ ለብቻዬ። እንዲህ አይነት ገጠመኞችም አሉና 6 ዓመት ተሸክሜ ያለው ግን ያው ጌታ ረድቶኝ ከሚሸከመው አምላክ ወደሚሸከመኝ አምላክ እኔ እስከ ሽበት እስከ ሽምግልና እሸከማለሁ ብሎ በፍቅር ወደ ጠራኝ አምላክ መጥቻለሁ። አሁን ሸክም አይሰማኝም። ሃሌሉያ። እንግዲህ የዚህ ቪዲዮ ላይ ሲጠይቀው የምታዩት ያው ግም ለግም አብራስ ግም ይላሉ አባቶቻችን። ፓስተር ዮናታን የተባለው ማፊያው ፓስተር ነው። እና ስንት ዓመት ተሸከምክ ታቦት ግን ይለዋል። እና ይሄኛው ሲመልስ እንዳያችሁት በኩራት 6 ዓመት ተሸከምኩኛል፣ በቁጭት ማለት ነው። እና ምን አለ በጣም በሚገርም ሁኔታ ግን መጨረሻ ላይ ሰምታችሁታል። የምሸከመውን አምላክ ትቼ የሚሸከመኝን አምላክ አገኘው የሚል ምላሽ ነው የሰጠውና በጣም ይገርማል። እስኪ ይህን ሰው አንድ ጥያቄ እንጠይቀው ቤተሰቦች። የሚሸከመኝን አምላክ አገኘው የሚሸከመውን ጥዬ ለሚለው ንግግሩ በመጀመሪያ ደረጃ ታቦትን የሰጠው ማን ነው? ታቦትን የሰጠው መቼም አይጠፋውም።
በመጽሐፍ ቅዱስ አንድ ቃል ትዝ ይለኛል፣ በጣም የሚያስፈራኝ ቃል ማለት ነው። እነሆ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው የሚለው ቃልና እነሆ መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም የሚሉ ሁለት ቃላቶች ያስፈሩኛል። ይሄ ሰው እጅግ በጣም አዘንኩለት። እንግዲህ ቤተሰቦቼ ታቦትን የሰጠው በብሉይ ዘመን እግዚአብሔር ነው። በብሉይ ዘመን ደግሞ የነበረው ስርዓት ሰጩ ታቦትን የሰጠው እግዚአብሔር ነው። ደግሞ እንዲሸከሙ ደግሞ መቅደስ ውስጥ በማስገባት እግዚአብሔርን እንዲያመልኩት በታቦቱ እየተገለጠ ክብሩን በዚያ እየገለጠ ሲመለክ የነበረው እግዚአብሔር ነው፣ የፈቀደውም እሱ ነው። ስለዚህ እንደዚህ ሰው አባባል አንደኛ ታቦትን የሰጠ እግዚአብሔርን ተሳስተሃል እያለ እየወቀሰ ነው፣ ወይም እግዚአብሔርን እያረመ ነው። በሁለተኛ ደረጃ ደግሞ ትላንትናም ታቦትን እየተሸከሙ ያመልኩ የነበሩት አንተን የሚሸከም ስለሚያስፈልግ ነው፣ አንተ የሚሸከሙህ እንጂ የምትሸከም አይደለህም እያለ እግዚአብሔርን እየተናገረ ነው። በጣም ያሳዝናል። ስለዚህ በተዘዋዋሪ እግዚአብሔርን እየተሳደበ ነው ማለት ነው ሰው። ምን አይነት ድንቁርና፣ ምን አይነት መረገም ነው ቤተሰቦቼ። ስለዚህ ይህን ሰው የምንጠይቀው ጥያቄ ትላንትና ታቦትን ሲሸከሙት የነበረው እግዚአብሔር ለካ የሚሸከሙት ስለነበረና ራሱን ያልቻለ አምላክ ስለነበረ ነው እያለ ነው። ሎቱ ስብሐት። ትናንትናም ታቦቱን ሲሸከሙ የነበሩ እግዚአብሔርን ያመልኩ የነበሩ ካህናት እግዚአብሔር እንዲሸከሙት ስለፈለገና የሚሸከመው ስላጣ ሳይሆን ክብሩን በዚያ እየገለጠ እነሱን እየባረከ እንደሆነ ነው እኛ የምናምነው። ሌላው ትንሽ አንድ በጣም የሳቀበት ጉዳይ ነበር። አሜሪካ እያለን ያው የሰው እጥረት የአገልጋይ እጥረት ስለነበረ ሁለቱን እንቀድሳለን አለ። ስለዚህ በዚህ ቅዳሴ መካከል ላይ እኔ ብዙ ጊዜ ቅዳሴ አሳጥራለሁ አለ፣ አይመቸኝም ብዙ ማስረዘም አለ። አንድ የ2 ሰዓቱን ቅዳሴ 30 ደቂቃ ቀድሼ ምሕረት አድርገው ነው እንጂ የተወኝ አጥፍቼ ተሳስቼ ነበራል። በዚህ አጋጣሚ እግዚአብሔር በእውነት መንፈስ ቅዱስ ይላሉ አባቶቻችን ፊቱን ጸፍቶ አፉን ከፍቶ አናገረው ይላሉ። አንደኛ የአባቶቻችን ምሕረት ማድረግን እየተናገረ ነው። በሁለተኛ ደረጃ ደግሞ መንፈስ ቅዱስ ባወቀ እግዚአብሔር ባወቀ አያችሁ ምስጋናን ሲቆርጥ የነበረ አምልኮትን ሲያቋርጥ የነበረ በዛብኝ ተጨነኩ እያለ የእግዚአብሔርን ምስጋና ሲቆርጥ የነበረን ሰው ነው ቆርጦ ከክብሩ ከአገልግሎቱ አጉድሎ የለየው፣ ልክ እንደ ይሁዳ ማለት ነው። ከዚያ በተጨማሪ በዚያ ቅዳሴ ራይድ ኡበር ሲጠራ አቋርጦ ሄደ በሚለው ልጅ ላይ ራሱ የሳቀው መሳቅ በእውነት በጣም ያሳዝናል። እንደውም ሊያዝንለት ሊጸልይለት ይገባ ነበረ። እኔ ግን የማዝነው ለዚህ ሰው ይሄ ልክ ያጣ ሳቅና ስላቁ ዳርቻና ጥግ ለሌለው የለቅሶ ባህር ውስጥ እንዳያሰምጠው ነው። ተዋህዶ ለዘላለም ትኑር። መልካም የጥምቀት